አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም እኔ ያለሁላችሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ቀለል ያለ የቻይኒዝ አሰራር ነው። እዚህ ጋር እንደምትመለከቱት ሁሉም ግብአት አዘጋጅቻለሁ። እዚህ ጋር ሽንኩርት በቁመቱ ከትፍ ያለው፣ እዚህ ጋር ዝንጅብልና ነጭ ሽንኩርት ነው በቁመት የከተፍኩት። ይታያችኋል ብዬ ተስፋ አደርጋለሁ። እዚህ ጋር ደግሞ ካሮት ነው። እዚህ ጋር ደግሞ ፍልፍል ባርድ አለኝ። እዚህ ጋር ደግሞ ደጃጅ ሰድር አለኝ፣ ሰድር ደጃጅ አለኝ። ይሄ ደግሞ ፍልፍል ፍልፍል አላልኩም፣ በሰል አክደር ወይም በእኛ ሀገር ላይ ባሮ ብለን ሽንኩርት ባሮ ነው የሚባለው፣ እንደዛ ነው የሚጠራው መሰለኝ። እና በዚህ መልኩ አዘጋጅቻቸዋለሁኝ። አብረን እንሰራለን ማለት ነው። በጣም ቀላል እና ፈጣን ነው ቻይኒዝ ማለት። አሁን ወደ አሰራሩ እንገባለን። ሩዝ አለኝ፣ ነጭ ሩዝ እየቀቀልኩት ነው። ሲደርስ አሳያቸዋለሁ ማለት ነው። እና እስከ መጨረሻው አብራችሁን ሁኑ። እዚህ ጋር ሩዝ እየቀቀልኩ እገኛለሁ። ነጭ ሩዝ ለብቻው፣ ሩዝ ምስሪ መጠቀም ትችላላችሁ። የኔ ሰዎች ሩዝ አዲ ስለሚፈልጉ ነው። ይህ ገና ይኸው እየፈላ ነው። አሁን ወደ አሰራሩ እንሄድ። ውድ ቤተሰቦቼ ዘይት አድርጌያለሁኝ እዚህ መጥበሻ ላይ ማለት ነው። አሁን ዶሮውን እጨምራለሁ በመጀመሪያ ደረጃ። እዚህ ቤተሰቦቼ ዶሮውን ጨምሬዋለሁ። ትንሽ ጠበስ ጠበስ አደርገዋለሁ ለብቻ። ለምን ሌላኞቹ ሁሉም ቶሎ ስለሚበስሉ ዶሮ ትንሽ ጠበስ ጠበስ እናደርገዋለን። ዶሮ በዚህ መልኩ እየተጠበሰ ይገኛል። አሁን ሽንኩርቱን እጨምራለሁ ማለት ነው። ሽንኩርት ጨምሬያለሁ። ትንሽ ፍልፍል አስዋድ አድርጌያለሁ። ጨው አድርጌያለሁ። ያው እንደምታውቁትም ቻይኒዝ ሰዎች ስለምናደርግበት አይደረግም። አላውቅም፣ ምናልባት እንደ ቤት ሊለው ይችላል። እዚህ ቤት ግን ከፍልፍል አስዋድ ውጭ ሌላ ቅመም አናደርግም። አሁን ነጭ ሽንኩርትና ዝንጅብል አደርጋለሁ። ነጭ ሽንኩርትና ዝንጅብል አድርጌያለሁ። ሁሉም በተግርድ ነው የሚጨምረው። እዚህ ጋር 3 እንቁላል አዘጋጅቻለሁ። ሽንኩርት፣ የተፈጨ ሽንኩርት አድርጌ ማለት በሰል ፓውደር የሚሉት ፓውደር ሽንኩርት አድርጌያለሁ። ትንሽ የጨው ማለት ነው። እዚህ ጋር ደግሞ ሩዜ ቀቅዬ አውጥቻለሁ። አሁን ካሮት ጨምራለሁ።
ውድ ቤተሰቦቼ እዚህ ጋር እንቁላሌን በጎን አደርጋለሁ። አሁን ደግሞ ፍልፍል ባሪዳችንን እናድርግና አንድ ላይ ሚክስ እናደርጋለን። እዚህ ጋር ዝብዳ አድርጌ ያለሁኝ ሩዜ እዚህ ላይ ማስለዋለሁ ከዝብዳው ጋር። እስኪ ቀልጥ እንጠብቃለን። ሩዛችን ከዝብዳ ጋር አንድ ላይ ቀላቅለነዋል። አሁን ሶይ ሶስ ላረግ ነው። ሶይ ሶስ ያው እንደ ፍላጎታችሁ ነው የምታደርጉት። በጣም መጥቆር የሚፈልግ ሰው አለ፣ መካከለኛ ሰው እንደ ፍላጎቱ ነው። የሁሉም ቤት አሰራር ይለያያል። ሩዛችንም ላይ ትንሽ የሶይ ሶስ እናደርጋለን። አትክልታችን ወደዚህ እንጨምራለን። ከዛ አንድ ላይ አዋህደን ጨርሰናል ማለት ነው። በሰል አኽጠሩ ግን መጨረሻ ላይ ነው ማድረገው፣ ከለሩ እንዳይጠፋ እንዳይጠቁር ማለት ነው። በዚህ መልኩ አቀላቅዬ ጨርሻለሁኝ። አሁን በሰል አኽደሬ ብቻ ነው ማድረገው። ኦልሬዲ ጨርሻለሁ ማለት ነው። ውድ ቤተሰቦቼ ቻይኒዛችን በዚህ መልኩ ደርሰዋል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በያላችሁበት አላህ ይጠብቃችሁ። ማሰላማ